السلام عليكم እኚህ ማለት ነው ሰውዬ ምን እንደሚሉ ሼክ መሐመድ ቢን አብዱል ወሃብ ላይ እንዴት እንደሚቀጥፉ ሰምተናቸው እንመለሳለን ኢንሻአላህ። ሳይሆን ራስን ተላጫል ራስን ተላጭ ይሉት እምቢ ያለውን ሰው አስገድሏል። መሐመድ ቢን አብዱል ወሃብ አስገድሏል። ከዛ በኋላ ደግሞ የሚቀጥል ነገር አለ። አባቴ ካፊር ነበር፣ አንተ መጀመሪያ እኔ ካፊር ነበርኩ በል። ተመልከቱ እንግዲህ እኚህ ሰውዬ እድሜው ትልቅ ነው። ካንቱ እንደዚህ አይነት ውሸት አይጠበቅም። ነገር ግን አህባሽ ስራቸው ምንድነው? እነ ሼክ መሐመድ ቢን አብዱል ወሃብና ሌሎችም ላይ በመዋሸት በመቅጠፍ ነው። አህባሾች ይሄ ነው ስራቸው። እንደዚህ አይነት ቅጥፈት ሼክ መሐመድ ቢን አብዱል ወሃብ ጸጉራቸው ስላልተላጩ ብቻ ይገሉ ነበረ እያላችሁ ሌላም ውሸት የምትቀጥፉ ሰዎች ቁል ሃቱ ቡርሃነኩም ኢን ኩንቱም ሷዲቂን፣ እውነተኞች ከሆናችሁ መረጃችሁን አምጡ። ዝም ብሎ ይሄ ሙጉት፣ ውሸት፣ ቅጥፈት እንደዚህ አይነት ነገር አይሰራም። በሰነድ የተረጋገጠ መረጃ አምጡ። አማ እሳቸው ከሞቱ ሼክ መሐመድ ቢን አብዱል ወሃብ ከሞቱ ከ27 ከ26 ዓመት በኋላ የመጣን አንድ አሻዒራ ግለሰብ ውሸት፣ ቅጥፈት ከሆነ የምታወሩት ይሄ እንግዲህ ሰው ሁሉም ይፈርደው ነው። እርግጥ ነው ነቢያቶችም ይሁኑ ቀደምቶችም ይሁኑ ተሰድበዋል። ግልጽ ነው አይደለ? አላህን ብቻ ያዙ፣ አላህን ብቻ አምልኩ በመባሉ ብቻ ይህን ያህል መባሉ ልክ አይደለም። ይሄ ሁሉ ውሸትና ቅጥፈት ሼክ መሐመድ ቢን አብዱል ወሃብ ላይ በጣም የሚገርማችሁ ለምንድን ነው? አላህን ብቻ ያዙ፣ የሞቱ ሰዎችን ወደ ሽርክ አትሂዱ፣ ወደ ሞቱ ሰዎች አትሂዱ ስላሏቸው ነው ይሄ ሁሉ ቅጥፈት የሚቀጥፍባቸው። ለማንኛውም ሼክ ሷሊህ አልፈውዛንም እሳቸው ላይ ስለሚቀጥፉ ሰዎች አስመልክቶ ይሄንን ብለዋል። እናድምጣቸው። كتاب اسمه صيانة الإنسان عن وسوسة الشيخ دحلان. دحلان هذا هو مفتي أهل مكة، وكان خرافيا شرق بدعوة الشيخ، وصار يكذب عليه، وألف كتابا سماه الدرر السنية في الرد على الوهابية، وذكر فيه افتراءات على الشيخ، فرد عليه عالم من علماء الهند محمد بشير السهسواني رحمه الله بكتاب سماه صيانة الإنسان عن وسوسة الشيخ دحلان، وهو مطبوع موجود. ومن افتراءات دحلان يقول إن ابن عبد الوهاب كان يضمر أنه بيدعي النبوة، لكن لما رأى الناس ما يصدقونه، لما شاف أن الناس ما هم مصدقينه كتم هذه الفكرة، ولا هي في نفسه، يعني يعلم حتى ما في القلوب، يعلم الغيب. دحلان يقول هي في قلبه، كان يريد يدعي النبوة، ولكن يوم شاف الناس ما هم بلمه سكت، إلى غير ذلك من الافتراءات المضحكة. نعم، فما هو الشيخ الوحيد اللي اتهم والذي شبه على دعوته. إذا كان الرسل عليهم الصلاة والسلام تناولهم شيء من الاتهامات، فأتباعهم من باب أولى. ما يقال لك إلا ما قد قيل للرسل من قبلك، إن ربك لذو مغفرة وذو عقاب أليم.